ናችሁ? ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ስለዚህ ተስፋው ባላለው የምሰራበት ካምፓኒ ብሬክስ አክሲዮን ማህበር ላይ የሁለት ዓመት ቆይታ አለኝ። በዚህ ሁለት ዓመት ቆይታ ደግሞ ካምፓኒ ያቀረባቸውን አራቱ ፓኬጆች ሁለቱን ፓኬጆች ሰጥቻለሁ ማለት ነው። የመጀመሪያው የስልጠና ጥቅል የሀያል ስልጠና ጥቅል ነው። ማንነትን ያወቁበት ራዕይ ያወቁበት ስልጠና ነው። ለዚህ የሚስማማ ደግሞ ልምድ የገነባበት ስልጠና ሀቢት ቢልዲንግ ወይም ልምድ ግንባታ የሚባለው ስልጠና ደግሞ ሰልጥኛለሁ በሚገባ ማለት ነው። የትናንትና የልቦና ውቅርን አስተካክላለሁ። ኔክስት ደግሞ ማይንድ ፕሮግራሚንግ ወይም አእምሮ ማነጽ የሚባለው ስልጠና ደግሞ ለመሰልጠን በፕሮሰስ ላይ ይገኛለሁ ማለት ነው። ይህን ሰልጥኝ ደግሞ ጎልደን ፓኬጅ የሚባለውን የመሪነትና የቡድን ስራ ማሳደግ የሚባለው አራቱንም ስልጠናዎች በአንድ አድርጎ የያዘው ስልጠና ሰለጥናለሁ ማለት ነው። እነዚህ ስልጠናዎች የሰለጠነ ሰው ሁሉ ህይወቱ በአዎንታዊ መልኩ ይቀየራል። ይህ ስልጠና በመሰልጠኔ ከብሬክስ ስሩ ያገኘሁት ሰርቲፊኬት የመጀመሪያው የሎው ፓኬጅ ወይም የሀያል ሂደት ስልጠና ሰርቲፊኬት ይሄ ይመስላል ማለት ነው። ስልጠና ሰልጥኜ ሰርቲፊኬት ተቀብያለሁ። ይሄ ስልጠና ሰልጥኜ ደግሞ ልምድም ስለሚያስፈልገኝ ለዚህ የሚስማማ ልምድም ስለሚያስፈልገኝ ልምድን መገንባት የሚል ሰርቲፊኬትም ደግሞ በድጋሜ ተሰጥቻለሁ ማለት ነው። በጣም ደስ ብሎኛል። ይህን ሰርቲፊኬት በማግኘቴ ደግሞ ከካምፓኒው ጋር ውል ተዋውዬ ኮንትራት ወስጄ ስራዬን በነፃነት መስራት እንድችል እና የትኛውን ቦታ በማንኛውም ሀገር መስራት እንድችል እዚህ ላይ የኮንትራት ውል ተፈራርሜያለሁ ማለት ነው። ይሄን የኮንትራት ውል እንደምታዩት ይሄን ያክል ነው ማለት ነው። የኮንትራት ውል ተፈራርሜ ከካምፓኒው ጋራ በደንብ ተስማምቼ እየሰራሁ እገኛለሁ። ይህን ስራ መስራት የምትፈልጉ ውድ እህት ወንድሞችን በማንኛውም ሀገር ያላችሁ ከሆናችሁ መስራትና መለወጥ ለምትፈልጉ እድሉ እንሆ ቀርቦላችኋል ማለት ነው። ወዳችኋለሁ፣ አከብራችኋለሁ። መልካም የስኬት ቀን፣ መልካም የስኬት ዘመን ይሁንላችሁ። See you at the top of your dreams። የህልማችሁ ጫፍ ላይ እንገናኝ። አመሰግናለሁ። Success is ours.